አንዳንድ ወንድ ሞኝ ነው። ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። 1 ለ4 ይገጥማል። እሱ አንድ ነው። 3 ልጆች አሉ። ሴትየዋ አለች 3 4 1 ለ4 ይገጥማል። አታሸንፋትም። ልጆቹን ሁሉ አሰልፋባለች። ስለዚህ ምንድነው? እሷን ያዝ። ሴትን የሚይዝ ቤተክርስቲያን ያድጋል። ሴትን የሚይዝ አገር ያድጋል። ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበር። ሴትን የሚይዝ መንግስት ያድጋል። ለምን? ሴት ሁሉ ነገር አላት። በቃ የጦርነቱን መውጫና መግቢያ ታውቃለች። ሴት ሁሉ ጊዜ ለባሏ እንደዚህ ትላለች፣ በዚህ ብትሄድ ታሸንፋለህ፣ በዚህ ብትሄድ ጦርነቱን ትሸንፋለህ ብላ ኮምፓስ ታሳያለች ይባላል። ሴት አስቀድማ ታውቃለች። በዚህ ከሄድክ ጦርነቱን ታሸንፋለህ፣ በዚህ ከሄድክ ትሸንፋለህ ብላ ስምሪት ትሰጣለች። ግን አትዋጋም። አዋጊ ናት ከኋላ ሆና። ለዚህ ነው ምላስ በተናገረ ጥርስ ይረግፋል ይባላል። አውቃለህ? ምላስ ብሎ ከዛ በቦክስ እሷ ጋቢና ውስጥ ገባለች። ምላስ አትገኝም። እሷ ውስጥ 32 ጥርስ ጋቢና ውስጥ ገባለች። ከዛ በቦክስ በጥርስ ነው የሚረግፈው። ማን በተናገረ? ምላስ። እሷ አትገኝም። it's the same። ሚስት ወደ ኋላ ነች። አንተ ነው የምትጋፈጠው። እስቲ ተመልከት፣ በየትም ቦታ ቢሆን። ለዚህ ነው ማቲው ሄነሪ የሚባሉ ሰው ምን ብለዋል? እግዚአብሔር ሔዋንን ሲፈጥራት ከአዳም ከእግሩ ስር አልወሰደም። ለምን? እንዲረግጣት አልፈለገም። ከጭንቅላቱ ላይም አልወሰደም። ለምን? ጭንቅላቱ ላይ እንድትወጣበትም አልፈለገም። ከጎኑ ከልቡ ስር የወሰደው በክርኖ እንዲደግፋት በልቡ እንዲወዳት ነው ብለው ተናገሩ። ስለዚህ ሴትን መያዝ ጥሩ ነው። አንዳንድ ቤተክርስቲያን ሴት መስበክ የለባትም፣ ሴት እንዲህ ማለት የለባትም ሴት የሚል እሰማለሁ። እኔ 11 ዓመት በላይ ነው ቴዎሎጂ የተማርኩት፣ ስነ መለኮት። የትም ቦታ ሳጠና እግዚአብሔር ለሁሉም ስጦታ ሰጥቷል። ሴት ስጦታ ካላት እግዚአብሔር ከሰጣት ማገልገል አለባት ጌታዋን። ምን ነው ወንድ ሁሉ ተኝቶ ካሁን እኛንም አንቀው ወሰዱን እያሉ አይደለም እንዴ? እነ ማርያም እነ ሰሎሜ ወደ መቃብሩ ሽቶ ሊቀቡ ሄዱት። የመጀመሪያውን ትንሣኤ ያወጀችው እኮ ሴት ናት። ወንዴት አለ? ድምጥ ማጡ ጠፍቶ ቤት ዘግቶ ተቀምጦ እነ ጴጥሮስ ምናምን ያዙ ሊቀቁ ሲል ከርሞ በር ዘግቶ በቃ ጌታችን ወስደውታል፣ ቀጥሎ ወረፋኛ ነው ብለው ዋይ ሲሉ ሴቶች ናቸው ሄደው ሙታናቸውን አገኙ ይላል። ሙታን ሴቶች እነሆ ሙታናቸውን በህይወት ተለውጦ አገኙ። ከዛስ ከፈኑ ባዶ ነው ተበሉ፣ መልአክ ነገራቸው። ከዛ ጌታ ነው አገኛት። ማርያም አላት። እንደውም እሷ ጌታዬን ወስደውታል፣ አንተ ወስደው እንደሆነ እባክህ ስጠኝ ጌታዬን አለች። አልፈራችም። አረ ይጠቁምብኛል ይሄ ያስገድ አላለችም። የፈለገውን ያርግ፣ ጌታዬን ወደዋለሁ። ስንት አጋንንት ያስወጣልኝ፣ ስንት ጅኒ የሰፈረብኝ ነበር፣ ነፃ ያወጣኝ እሱ ነው። አንተ ወስደው እንደው ጌታዬን ስጠኝ፣ ወደ ቤት ይልውሰደው አይነት ስትል ማርያም አላት። ለካ ጌታ ነበር። ረቡኒ አለች። እንዳትነኪኝ፣ ሂጂና ለወንድሞችሽ ንገሪያቸው እነሆ በገሊላ ጠብቃችኋለሁ ብዬ እንዳልኳችሁ ተነስቷል በያቸው ብሎ ከዚያ መጡ። ጴጥሮስ ተነስቷል ሲሉ የሴት ነገር አድርገውት ይላል። በጣም የሴት ነገር አድርገውት ጴጥሮስ በእነሱ ቃል ከማመን ይልቅ በማየት ነው ማመው እንጂ ሴትን በጆሮዬ ሰምቼ አላምንም ብሎ ወደ መቃብሩ እየሮጠ ሄደ። እና በኋላ ያው እውነት ሆነ። ስለዚህ ስጦታ ካላቸው ማገልገል አለባቸው የሚለውን በዚሁ ጨምሬ ለመናገር ፈልጌ ነው። እና አብረን ተባብረን የምንሰራበት መስሪያ ቤት ነው። መስቀሌ ሆናብኛለች አትበል። ሚስቴ መስቀሌ ናት የሚሉ ገጥሞኛል እኔ። እና እኔ ብላል ጥሩ ነው መስቀል ከሆነች ታዲያ መስቀልህን ተሸከም አይደለም የሚለው መጽሐፍ ቅዱስ። ተሸከማታ በቃ እላለሁ። ተሸከማት፣ መስቀልን ተሸከሙ ነው የተባለው። ግን መስቀልህ አይደለችም፣ መስቀያህ ነች።
ሐዘንን የምትሰቅልባት፣ ችግርን የምትሰቅልባት፣ ደስታህን ሐዘንህን ሁሉ የምትሰቅልባት መስቀያህ ነች እንጂ መስቀል አይደለችም። ባሌ ቀንበር የሆነብኝ እንዳላገለግል የሚሏል። ቀንበር አይደለም እንጂ ይልቅ ቀንበሩን አብሮ የሚስብ ነው፣ ካንቺ ጋር አብሮ የተጠመደ ነው። ስለዚህም ተባብረን አንዳችን ሌላችን እየሰራን የምንኖርበት ነው። መስሪያ ቤት ነው።